አሁን ግን እኔ ወስኛለሁ። ምክንያቱም እስከዛሬ ያልተደረጉ ነገራቶችን እኔ ሞክሬ እህቴም እንድትድን ሳሚ እንዲደለው ቱም ቢሆን እሱ የፈለገበት ደርሶ ይመጣል። አንቺ እዚህ ተንኮራቻለሽ። ሰላም እንዴት ናችሁ ቤተሰቦች? እኔ ደህና ነኝ። እንግዲህ ያው እያያችሁ ነው፣ እስከዛሬ ድረስ የተፈጠረውን ነገር እያያችሁ ነው። እኔ ታመሜ እንግዲህ ፓራላይዝድ ሆኜ መንቀሳቀስ እያቃተኝ መናገርም መስማት በደንብ እንትን ማስተዋልም እና ማስረዳትም እያቃተኝ በነበረ ሰዓት የተፈጠረውን ነገር እያያችሁ ነው። እና ደግሞ በጣም ነው ያሳዘነኝ የዛን ሰዓት እና በራሴ ነገራቶችን መፈጸምና ነገራቶችን ማድረግ ሳትችሉ ስትቀሩ በጣም ያሳዝናል። እና ያንን ነገር እያያችሁ ነው። እናንተም ሐሳብ ኮሜንታችሁን እያነበብኩኝ በጣም አዝኜ ከልቤ በጣም አመስግኛችኋለሁ። ለነበራችሁ ድጋፍ እንዳለ በጣም ነው ያመሰግነው። እና አሁን ምን ልላችሁ ነው የፈለኩት፣ እስከዛሬ ድረስ ይሄንን ነገር ስንሆንና ይሄንን ነገር ስናደርግ የእሙ ወይም ደግሞ የኔ እህት ባለቤት በቃ አንድም ነገር እያደረገ አልነበረም። ቢያንስ እንኳን ሰው ጸበል እንኳን ይወስዳል ቢያንስ። እኔ እንጃ ለምን እንደሆነ አላቅም፣ በዚህ ልክ እንደጠመመ አላቅም። ግን የመንፈሱም ሁኔታ ሊሆን ይችላል። ግን ደግሞ የትም ምንም ምን ላረጋችሁ እንዲህ ነው በቃ ያለው ነገር እንዳለ እንዲህ ነው የመንፈሱ ሁኔታ። እሺ ነው እሱም ላይ ላልፈርድ እችላለሁ። ግን በቃ ሰው ምንም ያህል ባይሳካለት እንኳን የሆነች ነገር ያረጋል። ያንን ነገር እንኳን እያረጋ አልነበረም። አሁን እዛ ሲሄድ መንፈሱ በቃ ይጠፋል። ለምን እንደሆነ አላ እዚህ ነህ? የት ነው የምመጣው? ለምንድን ነው የምገለው? ሳሚ ምን ትጠቀማላችሁ ብገለው? እኔ ለምንድን ነው የማትተውን? ቆይ ለምንድን ነው ማትታይ? ለምንድን ነው ማትወጣው? እኔ ስመጣ ለምንድን ነው እኔ ስወጣ ትጮሃለህ? እኔ ስመጣ ወይ ምንድን ነው? ሁሌ እንደዚህ ነው በቃ። እንደውም ልንገራችሁ አልፈራም። ታመሜ እናንተ የፈለጋችሁት እንትን ውስጥ ገብቼ ነው የወጣሁት። አልፈራም ምንም ማረግ። እህቴ ምን ሆነሽ? አታያቸውም እንደ ሁሉም እንዳለ መንፈሱን የሚያደርገውን ነገር አታይም? ምንድነው ይሄ ቤቱን የምታዝረከርጉት? ቀን በቀን እረፉ ስትባሉ ለምን እንደማሰሙት በእናትህ። ሳሚን ግደለው እኮ ነው ያሉኝ። እኔ ታመሜ ካረገው ነገር አንፃር መገደል ሲያንሰው ነው። እኔ ቤተሰቦች ይኸውላችሁ በቃ አሁን ወስኛለሁ። እዚህ ቤት እስከዛሬ ድረስ አንድም ነገር ሊያረግ አልቻለም፣ የእህቴ ባለቤት ማለት ነው። አሁን ግን እኔ ወስኛለሁ። ምክንያቱም እስከዛሬ ያልተደረጉ ነገራቶችን እኔ ሞክሬ እህቴም እንድትድን፣ እኔ እንደሱ አይደለሁም እሱም እንዲድን አረጋለሁ። ቢያንስ አንድ ነገር እንኳን ምንድን ያደርግሽ? ምን አደረኩ? ምንድን ነው ውስጥ የሚጮኸው? ምንም አልጮኸም። እዚህ ምንም በእናትህ ነው ውጣ ከዚህ እንዳገባ። እኔና ለምንድን ነው የምትጮህብኝ? ለምንድን ነው የምትጮህብኝ? እኔ ላይ 10 ጊዜ እዛ ውስጥ መግባት ምን? ወንድምሽ ነኝ እኮ እና ምን ሁና ምን አይነት ጋ ነው በእናታችሁ? ምንም የለም። ከማን ጋር ነበር? እዚህ ነበር
ጭራሽ መማታት ጀመሩ። ለዚህ እኮ ነው ለረፉ። እኔ ምንም አልሆንኩም። እኔ ደህና ነኝ። የታመምኩት ነገር የለም። 10 ጊዜ እያመጣችሁ የተለያየ ነገር እዚህ ቤት እንትን ስትሉ አትዋሉ። እኔ ወስኛለሁ። ከዚህ በኋላ እንደዚህ አይነት ነገር ለምንድን ነው ሰው የሚላችሁ ነው ማሰቡት? አሁን የት ነው እሱ ያለው? እሺ የት ነው? ማንን ነው የምትፈልጊው? ማንን ነው? ማንም የለም እኮ እዚህ። ሳሚ እንደሆነ የለም ወጥቷል። አንቺን ጥሎሽ አየሻ። ባለቤትሽ እንደሆነ ራሱ እኮ መገመት እያቃተኝ። እኔ በቃ ከዚህ በኋላ ወስኛለሁ። ምንም ነገር ይፈጠር አንቺን ከማዳን ማንም የሚያቆመኝ ሰው የለም። ማንም እሱም ቢሆን እሱ የፈለገበት ደርሶ ይመጣል። አንቺ እዚህ ተንኮራትቻለሽ ታምሻ። እንዴት ነው ምንም አልሆንኩም ማለት ነው? እየበላው ነው እየጠጣው ነው። ትንሽ ማን ነው በሩን የሚከፍተው? ምንድን ነው በሩ? ቆይ ይከፈታል ይዘጋል ደግሞ እኮ በሩ። ማንም የለም እኮ ግን ይከፈታል ይዘጋል። ምንድነው ይሄን ያህል አንቺን እንደዚህ አይነት ቦታ ውስጥ ጥሎሽ ሄዳ? ምን አይነት ማያፍር ሰው ነው ግን እሱ? ምን አይነት ሰይጣን ነው? ነው ማረጋውና ቃል ነው ሲጀምር። የት ነው ያለው? እዚህ መሆን አለበት። ግዴታ እዚህ መሆን አለበት። ጉዱን ነው የምትመለከት። ይመጣል። ጉዱን ነው ማሳየው። አንቺ እንደዚህ ሆነሽማ የሚቀር ነገር የለም። ወይኔ ልብስ እንኳን እኮ አይቀይርልሽም። ይሄ ተንከሲስ መጣ ራሱ ወደው። አንተ የትም ማሸሸ ገዳሜ ትዘላለህ። እህቴን ትጨርጋ አይደል? መጣ ምን ማለት ነው? መጣ ማለት ምን ማለት ነው? እሷን ጥለህ የትም የምትንዘላዘለው ምንድን ነው? የምረጋጋው ታማለች አይደል እንዴ? እና የት እንደሄድኩ ታውቃለህ? የት ነው የሄድከው? እሺ የምታውቀው ነገር አለ እኮ። የት ነው የሄድከው? ምን ብሶብህ ነው? ከሷ በልጦብህ ነው? የት ነው የምትሄደው? ቋፈን ከመክፈት በፊት እከፍታለሁ፣ ገና እከፍታለሁ፣ እጮሃለሁ። እህቴ ነች አንድ ያለችኝ እህቴ። በእናትህ ተረጋግተው ነው። ለምንድን ነው የምረጋጋው እኮ? ለምንድን ነው የምረጋጋው? እሷ አንተ የደነበትን ነገሮች ለማመቻቸት ነው የሄድኩት። መንፈስ ባለበት ሰው እንኳን አታስቀምጠው። ወንድምህን እንኳን አምጥተህ አታስቀምጠውም። ዝም ብለህ ጥላት ትሄዳለህ። መንፈስ እኮ እንደዚህ ካደረጋት እኮ እሷን እኮ ወይኔ ከዚህ በላይ ምን ያደርጋታል? መናፍስት ቀጥቷታል። አይሆኑ ቅጣት ቀጥቷታል። እኔ በታመምኩም ሰዓት እንደዚህ ጥላት ትሄድ ነበር ማለት ነው አይደል? የፈለክበት ስትውልና ስታመሽ ማታ ትገባለህ ቤት። ምን አይነት ሰው ነህ ግን አንተ? ተረጋጋ፣ በእናትህ ራስን አረጋጋ። እሺ እንትኑን አመጣህ፣ እንደምንም ሰብስባ አመጣቸው፣ አሳመምከን። እሺ ቢያንስ እንኳን አትንከባከባትም እህቴ? እኔን እሺ ጥላኝ ችግር የለውም። እሷን እንኳን አትንከባከብ። ይኸውልህ እሷ ታማለች አይደል? እና ታማ ጥላት የምትሄደው አንተ ምን ሆነ ነው? እኔን ከመጨቅጨቅ በፊት እንዴት አድርገን እናድናት? አሁን አንተ ራስን አድናል እኮ እንደ ተጨናቂ አንተ እኔን እንዴት አድርገህ ታድናት? ማን ያዳነህ ታውቃለህ? ግን ማን ነው እሱ የለፋልህ? ሲጀመር እሷ ካልሆነች አንተ በምንም ተአምር ልታደርግ መድኃኒት አንተ እሷ ታጠጣ እንጂ እንድትጠጣ ያደረኩ እኮ እኔ ነኝ። አልጠጣም ብለህ ነበር እኮ አትድንም ነበር እኮ አንተ። በመጀመሪያ ስላዳንኩ አመሰግናለሁ ነው ማለት ነው። ሲጀመር ሁሉንም ነገር ቤተሰባችን ነግሮናል። ገባ? ቤተሰቦች እየነገሩኝ ነበር። አንተ ኮሜንቱን እንዳለ እኮ አንብቤያለሁ። የሰራውን ቪዲዮ አይቼዋለሁ እኮ እንዳለ ስትመታኝ እንደነበረ እኮ ታውቃለህ። ደበድብህም ለራስህ ነበረ አይደለ? ደበድብህም ለራስህ ሁኔታውን ተጠቅመህ ያለህን ነገር እንዳለ እኔ ላይ መፈጸም ጀመርክ። በደበድብህ የሆነ ነገር ባረግህ ለራስህ ነበረ ጥላቻ መሰረት እኔን መደብደብና እንደምንም እየጨከኑ መርገጥ ለአንተ ፍላጎት ስለነበር ነው ያረከው። አሁን ምንድን ነው አሰረ? ለምንድን ነው የመጣኸው? ራሱ
ድናላ እዚህ ቤት ከመናፍስት ጋር መታገል ፈልገህ ምንም ከዚህ በኋላ ካንተ ጋር የምንጨቃጨቅበት ሁኔታ የለም። ምንም ታርግ ምንም እህቴ ነች አይደል? ምንም ታርግ ምንም እኔ ነኝ ሞስ ለኔ ደግሞ ሚስቴ ነች። የስጋ እህቴ ነች። ለአንተ ሚስት ልትሆን ይችላል። የስጋ እህቴ ነች። ገባህ? ምንም አልወጣም። ታማ እሷ ብቻዋን መሀላችን አትገባ። ለምን አልገባም? ለምን ደስ ምገባ? እሷ የኔ ነች። ሚስቴ እኮ ነች። ስነ ስርዓት ያዝ። እህቴ ነች። መንከባከብም ካለብኝ ራሴ ነኝ የምንከባከባት፣ አንተ አይደለም። ምን ማለት ነው ራሴ መንከባከባት? ለአንተ የሰጠነ እናትና አባቴ ለአንተ የሰጡህ እኮ እንድትንከባከባትና በታመመች ሰዓት ከጎኗ እንድትሆን እኮ ነው የሰጡህ። ልደበድበኝ ነው ወይ? በታመመች ሰዓት ጥላት እንድትሄድና የትም አሸገዳሚ እንድትል አይደለም የሰጡህ አይደል? ያን ደግሞ መንከባከቡ ካቃተ ለኔ ተሰጠኝ ራሱ እኔ ጋር ተንጨባሯል፣ ወገቧ ጎብጧል። ይሄን እንዴት አድርገን መልሰን የበፊቷ እሙን እናምጣት፣ የበፊቷ ፍቅር እናምጣት የሚለው ላይ እናውራበት። ከዛሬ ድረስ ሞክረህ አቅቶሃል። እኔ እንዴት መመለስ ምንድነው እሱ ሞክረው አመጣልኝ ብላለች። ምን ማን ይችላል? እነሱ ናቸው የጋዙልኝ። ይሄ ያንቺ ጫማ እኮ ነው። አዲስ እኔ አልፈልግም። ለምን ነው እሱ የምታወጪው? እኔ አልፈልግም። ታዲያ ምን ሆነሽ ነው? ይሄ እኮ አዲስ ነው ጫማ። ምንም አልሆንኩም። እሰማለሁ። ይዘህላት ሂድ ነው የተባለው። ለማን ነው ይዞ የሚሄደው? ይዞት ሂድ። ስለ መፍትሄ እናስብ፣ ስለ መፍትሄ እናውራ። በቃ ነገሮች ቀምናል እንዴ አንተ? ምንድነው እያየህ አይደል እንዴ? ምንም እንደሌለ ዝም ብለህ ምን ሆነሽ ነው? መንፈሱ እኮ ነው። እኔ ብዙ ተባይ ይታየኝ እኮ መንፈሱ እኮ ይታያል። ለሷ ለኛ ማይታየው ነገር ሲጀመር ይኸውልህ የመጣሁበት ምክንያት ነው ታውቃለህ። እስከዛሬ ድረስ ቢያንስ እንኳን ታማ እኔም ታምሜ አንድ ነገር ይሰራልን ነገር የለም። አንድ ጠቃሚ ነገር አላረክ። ገባህ? እዚህ ቤት ውስጥ ማታ ወጥቶ ጧት ወጥቶ ማታ ከመግባት ውጪ ሌላ ምንም የፈጠርከው ነገር ዛሬ ነው የወጣሁት። እሱንም በምክንያት ነው ጥያት ወጥቼ ማላቅም። አዎ ዛሬ ነው የወጣሁት። አዎ ማንም መመስከር ይችላል። ጎረቤት መጠየቅ ትችላለህ። እንኳን ታማ በደህናውም ጊዜ እኔ ምዞር አይነት ሰው አይደለሁም። እኔ የት ነው የምትሄደው? አንተ ጋር መጨቃጨት ነው። የት ነው የምትሄደው? እያየኸው ነው። በጠፍ ጨረቃ በቀን በፀሐይ በጠራራ ፀሐይ ዘረፋ ጀመርክ። ምንድነው የምዘረፍ? እና ምንድነው እሱ የምትይዘው? አንተ ማድረግ የማትችለውን ነገር እኔ ያደርጋለሁ። ምንድነው እሱ የምታደርገው? እስከዛሬ ድረስ ምንም ነገር እየሰራህላት አይደለም። አሁን ደግሞ እኔ ጋር ወስጃት ሕክምናም እንክብካቤም የሚያስፈልገውን ነገር ጸበልም ከሆነ ገዳምም ከሆነ አስገባታለሁ። እኔ ነኝ የምወስደው። ምን ነው የሚያስገው? ኦኬ ማውሰፍ ፈልገህ እሷ? አዎ ወስዳታለሁ። እህቴ እኮ ነች። ከባሏ ቤት ባሏማ የሚሰራውን ነገር አየህ። ለአንተ እህትህ ለእኔ ደግሞ ሚስቴ ነች። ስንቴ ነው የምነግርህ? ወንድምነትህ አይመለከትም። አንተ ስነ ስርዓት ያዝ። አንተም ራስህ ስነ ስርዓት ያዝ። ወንድሟ ነኝ። ለምንድን ነው የምትሰራው? ለምን አባቷ አትሆንም? እኔ ካልፈቀድኩ አትጨማለቅ። እኔ ካልፈቀድኩ ሚስቴ ነች። ከዛሬ ድረስ ዝም ለምን አባቷ አትሆንም? ይዛት አትሄድም? እኔ ካልፈቀድኩ በጣም ተጨማለቅ። ምን ልታረግ ነው ይዛት የምትሄደው? የት ነው ይዛት የምትሄደው? እስቲ ንገረኝ። እህቴን ማዳን ማትችል ከሆነ እኔ አድናታለሁ። ፈጣሪ ነው የሚያጠርቀው። ሰይጣንና አንተ በፈጠርከው መንፈስ ፈጣሪ ነው አንተ ብታድናት የሚያድና ፈጣሪ እኮ ምንም ሆኜ ምንም አድናታለሁ። ምን ታመጣለህ? እንዳድን የምትፈልግ ከሆነ ከቻልክ እዚህ ሆነ አድናት። አየሁ እኮ ቤቱ እንዳለ እኮ መንፈስ እኮ ነው። የት ሆኜ ነው ማድናት? መንፈስ አዳንኳት ብል እንኳን በመናፍስት መካከል ማዳን ከቻልክ ነው አንተ ወንድም የምትባለው ጀግና ወንድም እንጂ ይዛት ሄደ አባለ እንኳን ማረጨበትን ቤት እንዴት ብዬ ነው ማድናት? ልታስርባት በችግር ልትገላት ከኔ ጋር ሆና ችግሩ ቢያንስ የተሻለ ገባህ? ችግር ይሻላል ከመንፈስና ከሰይጣን ታመመችም ይራባትም ትላትል ከምታይ እኔ ጋር ሆና ብትራብ ነው የሚሻለው። አሁን መንገዴ ላይ እንዳቀው ሰውዬ ሌላ ተከሮና አንተ ዞር በል ወደዛ። አንተ መንገዴ ላይ እንዳቀው ስነ ስርዓት ህይወት እንዳይበላሽ ምንም ነገር ተው። ሻንጣ አንተ ለምን ነው የምመልሰው? ከኔ ጋር ትሄዳለች። ለምን ነው የምመልሰው? ሌላ ጠብ እንዳትፈጥር፣ ሌላ ጭቅጭቅ እንዳትፈጥር፣ አንተ ራስህ ሌላ ነገር እንዳትፈጥር። ወይዬ ስነ ስርዓት ብያለሁ።
እኔ ጋር ሆነሽ ተስማሙ መጀመሪያ ሁለታችሁ ጸበል ወስድሻለሁ ያንቺ ምርጫ ትደኛለሽ እኔ ጋር ነው መሆን ያለብሽ አትሄጂም ከሱ ጋር ሰይጣን መንፈስ ነው ያለው እዚህ ቤት ውስጥ ሰይጣንና መንፈስ ነው ያለው እዚህ ቤት ውስጥ ነገሮችን እናስተካክለን ብትታመሚ የታመምሽው ጊዜያዊ ነው የሆነ ነገር ብትሆኚ ጊዜያዊ ነው እኛ ተዳር ግን ይቀጥላል ወንድምሽ ደግሞ ተዳራችን ነው እያለ ነው እኔ ተዳራችሁን አፍርሱ አላልኩም ብላ እኔ ጋር ሆና ትድናለች ነው ያልኩት አንተ ምንም የፈጠርከው ነገር የለም አንተ ጋር ሆና እስከ ዛሬ ድረስ የፈጠርከው አንዳችም ነገር ሆና ከዳነች መዳን ካለበት ከሰይጣን ጋር ሸገዳሜና ወየ ከመባባል ውጪ ምንም ነገር የፈጠርከው ነገር የለም እኔ ከሰይጣን ጋር የማውራት ፍላጎት ኖሮኝ አይደለም ተገድጄ ነው እንጂ አቴ ነኝ ተስማሙ መጀመሪያ ተስማሙ ነገር የለም አንቺ እንደዚህ ሆነሽ ምንም ሲጀመር ማየትም አልችልም እኔ ውሰዳት ብዬ በፈቅድልህ ራሱ አትሄድም ለምን አትሄድም ስለማትሄድ እሷ አትፈልግም ገባረ ከባሏ ተለይታ መሄድ አትፈልግም እኔን እንደምመርጥ ደግሞ 100% እርግጠኛ ነኝ ተስማሙ መጀመሪያ ቆይ አትነሽ ቆይ ትሄጃለሽ እንሂድ ታዩ እሱና እንሂድ ትሄዳለች አይምሯን አንተ ነው ታብድም አይምሯ በትክክል ይሰራል ቢያዝ ገባረ ንገረኛ ትሄጃለሽ ንገሪ አትሄድ ያለ ፍላጎቷ ደግሞ ይዞ መሄድ ማገት ነው ወንድማ እኮ ነኝ ፍርድ ቤት ነው መገተል ወንድማ እኮ ነኝ ካደረክ ፍርድ ቤት ነው ወንድማ እኮ ነኝ ለምንድን ነው የምትወስደው ወንድማ እኮ ነኝ ለምንድን ነው የምትወስደው ለምን አዳንካት የሚለኝ ህግ አካል ካለ ይምጣና ይክሰሰኝ ታማ ለምን አዳንካት የሚል ህግ ካለ እንደዚህ አይነት አንቀጽ ከወጣ ይምጣና ይክሰሰኝ እኔ ጋር ነው መሆን የምትፈልጊው ወይስ ደግሞ ከሱ ጋር ነው መሄድ የምትፈልጊው እየጠበቅሽ እኔ ጋር ነው የምትፈልጊው ወይስ ከሱ ጋር ነው መሄድ ግልጽና ግልጽ ጥያቄ ነው አይደል ገብቷል እሷ ታማለች በታመመችበት ሁኔታ መወሰን አትችልም መወሰን አትችልም ለምንድን ነው ማለት ነው ያለ ፍላጎቷ ይዘህ መሄድ አትችልም ያለ ፍላጎቷ ታማለች ፍላጎቷን እንኳን ማወቅ አትችልም ምን ማድረግ እንዳለባት እንኳን አታውቅም እኔን አታስፈቅጂ መሄድ ነው የምትፈልጊው ወይስ እዚህ መሆን ነው የምትፈልጊው እዚህማ ያስፈራል እኮ ነይኒት እዚህ ያስፈራል አይደለም ውሳኔሽን ነው እንሂድ ውሳኔሽን መሄድ ነው የምትፈልጊው እዚህ ነው መሆን እኔ ጋር ነው የሚሻለው ሲጀመር ለመዳንም ለሁሉም ነገር እኔ ጋር ነው የሚሻለው ተረጋጋ ባለቤት የሰይጣን ሁኔታ ነው ተረጋጋ ገና ምንም የለም ማለት ውሳኔው አልታወቀም እሷ እንድትወስን አልፈለግም ሲጀመር እዛ ምንም የለም የት ይዞሽ እንደሚሄድ አይታወቅም መሄድ ትፈልጊያለሽ አትፈልጊም መሄድ ደስ ይለኛል አትሄጂም ማን ስለሆንክ ነው የማትሄደው ለምንድን ነው የማትሄደው አንተ አንድ ነገር እንዳይፈጠር ሌላ ችግር ውስጥ እንዳትገባ አልጋልታችሁ አልሄድም እኔ ዞር በል ሌላ ችግር ውስጥ እንዳትገባ አርፈህ ስትም ለምንድን ነው የምትገባው ለምንድን ነው የምትገባው ዞር በለላት በቃ አንተ ዞር በለላት ጭራሽ እኔ ልትይዘኝ ነው ምን ልትሆን ግቢ ወደ ውስጥ ምንም አታመጣም ፈራ እንዳይመስል ና ልካይ አንድ ነገር ልቀቀው ሴት ይመስል ወጥ ሰሪ ድስት ይዘህ ትመጣ ምታይ እበረግድሃለሁ አንድ ነገር ነይ እህቴ ግቢ ወደ ውስጥ ለምን መከለከል ፈንክተኝ ወንዱን መጀመሪያ እጅ ለእጅ ግጣም ከፈለግ ድስት ይዘህ አይደለም እጅ ለእጅ እጅ ለእጅ እኮ ያወጣናል ግጣም ምንድን ነው አናግረኝ እህቴና አይደለ ችግር ውስጥ የምትከታት እንደ ሰው እናውራ ለምንድን ነው የምናወራው እንደሰው ለምንድን ነው የምናወራው እህቴ ነች እኮ የታመመችው አይደለ ለምንድን ነው መለክ ለምንድን ነው እስቲ ምታኝ ወንድ እየታገስኩ ነው ወንድ ነህ ምታኝ ስማ በእሷ ፍላጎት ነው ሲቀጥል ደግሞ የሆነ እየሞከርኩ ያለሁት ነገር አለ ሻንጣውን ብቻ ይዛ ከሆነ ዘረፋ ነው ማለት ልቀቀው ለምንድን ነው የምትለው ልቀቀኝ ይኸውልህ እኔ እያስተካከልኩ ያለሁት ነገር አለ እሱ እስኪስተካከልና ነገሮችን አልሆነ ታለ ትወስዳታለህ ከዛ ውጭ ግን አትወስዳት ውጣልኝ ማለት ምን ማለት በህግ አምላክ ውጣልኝ ቤቱ የኔ ነው ጎረቤት ጠርቼ እስር ቤት ነው ማስቀጥ ውጣልኝ እህቴን እንደዚህ እያል ሊዘርፈኝ ነው የምልህ ውጣልኝ በህግ አምላክ እህቴን እንደዚህ እንዳለ ውጣልኝ እህቴ አንድ ነገር ትሁንና አባቴ ይሙት ብያለሁ አንድ ነገር ትሁን እህቴ
እህቴ ታማ አንተ ትነግድባታለህ። እኔ ፖሊስ አምጥቼ ካልከሰስኩ ወንድ አይደለሁም።